ዓመታት በፊት በኢትዮጵያ ምድር ላይ የኖረች ክርስቶስ ሰምራ የተባለች ቅድስት ሴት ነበረች። እርሷም በጣም ደግ፣ ጥበበኛና በሕይወቷ እምነቷን በአምላኳ ያጸናች ነበረች። ነገር ግን ወደ ቅድስና ሕይወት የመጣችበት መንገድ ቀላል አልነበረም። አምላኬን በሙሉ ልቤ ማገልገል እፈልጋለሁ። እድሜዋ ለአቅመ ሔዋን ስትደርስ ወላጆቿ የኢየሱስ ሞዓ ልጅ የሆነውን ሰምረ ጊዮርጊስን አጋቧት። 10 ወንዶችና 2 ሴት ልጆችን ወለደች። እርሷም ልጆቿን በሥርዓትና በሕገ እግዚአብሔር አሳደገቻቸው። ነገር ግን አንድ ቀን ክርስቶስ ሰምራ ስህተት ሰራች። በቤት ውስጥ ከሚያገለግሏት አገልጋዮቿ አንዷ ላይ እርኩስ መንፈስ አደረ። አልታዘዝም ማለትም ጀመረች። ይህን ጊዜ ቅድስት ክርስቶስ ሰምራ ደጋግማ መከረቻት። ያቺ ብላቴና ግን ልትመከር አልቻለችም። አንድ ቀን ጥፋት አጥፍታ በጣም ትናደድና ስሜቷን መቆጣጠር አቅቷት ትጎዳታለች። አገልጋይቷም ትሞታለች። ወይኔ ምንድን ያደረኩት? ይህማ የነፍስ ግድያ ይሆንብኛል። አምላኬ ሆይ ይቅር በለኝ እባክህ ብላ አምርራ አለቀሰች። ወደ እግዚአብሔር በጸለየች ጊዜ ፈጣሪ አገልጋይቱን ከሞት አስነሳት። ውስጧም በሐሴት ተሞላ። ይህ አጋጣሚ የሕይወቷን መንገድ ቀየረው። እንዲህም አለች፣ በዓለማዊ ሕይወት ውስጥ ስኖር ይህን ተአምር ካደረገልኝ በምናኔ ሕይወት ብኖር ደግሞ ምን ያህል ድንቅ ሥራን ያደርግልኛል በማለት ባለቤቷንና ልጆቿን እንዲሁም ወላጆቿን ትታ መነኮሰች። ነገር ግን የመጨረሻ ልጇ ሕፃን ስለነበር ወደ ደብረ ሊባኖስ ገዳም በገባች ጊዜ አብራ ይዛው ሄደች። ወደ ገዳም ስትደርስ ግን ሌላ ፈተና ገጠማት። ገዳሙ የሴቶች ብቻ በመሆኑ ልጇ መግባት እንደማይችል ትረዳለች። እርሷም ልጇን በዚያው አስቀምጣ